ሰላም ሰላም የእናንተ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝና ክብሩ ይስፋ። እግዚአብሔር የተመሰገነ ይሁን። አለሁላችሁ እላለሁኝና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ትንሽ ጉንፋን ይዞ ጠፋ ብያለሁኝ። የእናንተ እንግዲህ ተስፋ አልቆርጥም። ሰብስክራይብ አድርጉ ከማለት አታርጉ ማለት ነው። አታርጉ። አረ የት ሄዳችሁ ቀመሞች? የት ሄዳችሁ? ታብ ሰብስክራይብ አድርጉ አበረታቱኝ እላለሁኝና የእናንተ ቤተሰቦች ፊቴ ሁሉ አይኔ ሁሉ አብጧል። ጉንፋኑ ማለት ነው። እንደገና እንትን ነው። አሁን ቅርብ ጊዜ ነው ዝናብ የዘነበው። እንኳን ቅዝቃዜው ራሱ የመጣ አሁን ቅርብ ጊዜ ነው። ግን ጉንፋን ይዞ ነበር። ድምጤ ተዘግቶ ነበረ። ለዛ ነው የጠፋሁት እላችኋለሁኝና አሁንም ሰብስክራይብ ሸር እያደረጋችሁ አበረታቱኝ። እኔ ተስፋ አልቆርጥም። እንግዲህ አመት ሲሆነው እንዲሁ 100 እንኳን ሰብስክራይብ የለውም 10 እንኳን የለውም እና ሸር እያደረጋችሁ ሰብስክራይብ አድርጉ፣ አበረታቱኝ፣ አጠነካክሩኝ እላለሁኝ እና አንድ ሰሞኑን የሚዛወር አለ ማለት ነው አንዳንድ ነገሮች ነው። እስቲ እኔ ሀሳብ ብሰጥበት ብዬ ገባው ምንድነው የአዲስ አበባ ቀጣሪዎች የሰራተኛ ቀጣሪዎች ማለት ነው። እና በቃ እነሱ ስራ አይችሉ እኔ እኮ ይኸውላችሁ እናንተ ምን አለች ሰርቀው እንኳን ሲበሉም እንደዛ ይል ምናምን አለች ማለት ነው። አንዷ ሰርቃ የምትበላ እኮ አንቺ እንድትበላ ስላላረግሻት ነው። እንደ ልቧ እንድትበላ ስላላረግሻት ነው ሰርቃ የምትበላ ማለት ነው። አንድ ሰው ቤት ሰራተኛ የልጆችን ምግብ እየበላች ምናምን ስላላጠገብሻት ካራባት የልጆችን ምግብ አትበላም። ካራባት ራብ ካልሞተኝ እናንተ እኔ እኮ አዲስ አበባ እኔ መዳም 10 ጊዜ መዳሜን የአረቤ ትግደለኝ። የአረቧ መዳም አዲስ አበባ ውስጥ እኔ ትንሽ ቤት ወይ ነው የሰራሁት 2 ቤት 3 ቤት ቢቆጠር ነው ካወሰደች ሴትዮ ጋር ማለት ነው። እናንተ የማይቆልፉት እኮ ጉድ የለም። እንደው የማይቆለፍ ፍሪጁን ይቆልፋሉ። ስኳር ምናምን በርበሬ ምናምን ካለ እሱ ሁሉ ኮሜዲ ነው ቆልፈው ነው የሚሄዱ የአዲስ አበባ አሰሪዎች ማለት ነው። እና ወጥተው እንደዚህ አድርገው እንዲያበላሽተው ሰርቀው ሲበሉ እኮ ልካቸውን አያውቁም ምናምን። መጀመሪያ አጥግበሻ ብያታ እሷ እኮ የምትቀመጥልሽ ምን የምትልልሽ ስራሽን ቤቴ ብላ መሰራልሽ እኮ አንቺ በነፃነት ስታያት ከቤት ውስጥ እንደ ቤተሰብ ስታያት ነው እሷ እንትን የምትልልሽ ማለት ነው። እንደ ቤቷ አይታ ስራዋን መሰራ አጠናቃ ስራዋን መሰራ ማለት ነው። የቤቱ ስራ ኃላፊነት ወስዳ መሰራ። ደግሞ አጋዥ አትበሉ። ምን አግዛችሁ ነው? ጥፍራችሁን አሳድጋችሁ እናንተ ጥፍር ማሳደግ ነው። ጥፍር መቀጠል ነው የምታውቁበት። እንደውም ያሁኖቹስ እንደው አረብስማ ጥፍር መቀጠል ነው እናንተ የምታውቁበት። ምን ችላችሁ ነው ሲጀመር? ካልቻላችሁ ደግሞ እናንተ እንትን እንደዚህ ይይ ከማለት አትግጠሩ። እራሳችሁ በሌሊት ብድግ ብላችሁ ሌሊት ስራችሁን ጥንቅቅ ልጆቻችሁን ከሆኑና አድርጉ። በቃ አለቀ። ይሄ ነው እና አንቺ እንደ እህት እንደ ቤተሰብ ስታረጊያት ነው እሷ እንደ ቤተሰብ ስታያት እንደዚህ ካላመነጫጭሻት ካከበርሻት ከተከባበርሽ እሷ በስነ ስርዓት አክብራሽ አስባልሽ ትኖራለች ማለት ነው። አሁን በቃ ዝማ ያንጣጣቸዋን እውነት በስማ በጣም ነው የሚያናድዱት እኮ በጣም ነው የሚያናድዱት። እና እናንተ እንደዚህ የሚያንጣጣችሁ ከሆነ አትቅጠሩ። በቃ አለቀ። አትቅጠሩ። እና ደግሞ አሁን ደግሞ የተሻለ ጊዜ ነው። ድሮ በእኛ ሰዓት ትንሽ ብር ነበር። አሁን ደግሞ እግዚአብሔር የተመሰገነ እስከ 20 ሺህ ብር የሚከፈላቸው አለ። ክብሩ ይስፋ ለመድኃኒዓለም። የታባታችሁ እውነት እንዲያው ከዛም በላይ ይገባቸዋል። እኔ ለሰው ቤት ሰራተኞች ማለት ነው። በተለይ ለአዲስ አበባ የሚሰሩ ለአዲስ አበባ ሰራተኞች እኛ እኮ አረኔ ወስማ እኔ እኮ አዲስ አበባ ብዙ ጊዜ ሰርቻለሁ እና 3 ቤት ነው የሰራው ከአሰደች ጋር 3 ቤት እንዴ ሰቃያችሁ ብልት ራሙ በቃ እነሱ ለልጆቻቸው እንዲበሉ እንዲጠጡ ይፈልጋሉ። እናንተ ግን ሲወጡ ቆላልፈውባችሁ ራብ ቁርምት እኮ ነው የሚሉት። ቁርምት የማይቆልፉት
አሁን ደግሞ ይሄ እቃ ማስቀመጫ እንትን አለ ከታች በቃ ሁሉ ነገር ተቆላልፈው ነው የሚሄዱት። ፍሪጅ እንኳን ይቆልፋሉ። እውነቴን ነው። ፍሪጅ እንኳን ተቆልፎ ነበር ሳሳዲ። አሁን ፍሪጅ እንጃ ቁልፍ ነው አይኖረው። እና እናንተ እንደዚህ አይናታችሁ እንዲያረገች ይሄን አበላሸች፣ እንደዚህ ሆነች ከሚል መጀመሪያ እናንተ ስትመጣ ከቤታችሁ እንደ ቤተሰብ እንትን በያት፣ እንደ እህትሽ እንደ ቤተሰብ። እውነቴን እኮ ነው። እኔ አረቤን እውነቴን ነው። እኔ ሴትዮን አዛ አረብ ሀገር ወደመ እንደሄድኩኝ እኔ እንደተቀበለች እንደሄድኩኝ ማለት እቅፍ ነው ያደረገች። እቅፍ የሀገሬ ሰው እንኳን የሀገሬ ሰው ማለት ነው አገር እዚህ ኢትዮጵያ ያለችው እንኳን እቅፍ ያላረግ እዚህ ወሰደችኝ። ራሱ ከቤተሰብ አስተምራለሁ ብላ ወሰደችኝ። እንኳን አቅፈኝ አታውቅም። ሲከፈል አዛ እንኳን እንደሄድኩኝ ሰውዬ ተቀብሎኝ ልብሴን ትንሽ እየሻንጣ ነበር ልብሴን ይዤ እንደሄድኩ እሷም እህቷም እቅፍ ነው ያደረጉኝ። አረቧ ማለት ነው። አረቧ 12 ዓመት የቆየሁባት ማለት ነው። እቅፍ ነው ያደረገች እና የዛን ሰዓት ማለት ነው በስማ በቃ እኔ በጣም ነው ደስ ያለኝ። በጣም ነው ኪዳነ ምህረት እየኔ እውነት በጣም ነው ያመሰገን። እንደገና በቃ እኔ እንጃ በስማ በጣም ደስ ብሎኝ ያደረ ብታይ። ከዛ እንደገና እንትና የኔ መኝታ ቤት ገና እየተሰራ ነበርና ነጠፈችልኝ ምናምን ራሷ በምልክት ማለት ነው። ምግብ ሰሰጠኝ። ገላሽን ታጠቢ ታወል ገሬን ታጠው በበነገታው ምቅፍ እያረገች ቋንቋን ባልችል እቅፍ እያረገኝ ስራ እንኳን ሳልሰራ ነው ያለው። ይዛይ ስዞር ነው ያለችው እና